ካፈቀረሽ እህት አለ በደንብ አድርገሽ አዳምጪ ትንሿቴ። በሶሻል ሚዲያም ሊሆን ይችላል፣ ደውሎም ሊሆን ይችላል፣ በአካልም ስትገናኙ ሊሆን ይችላል። ንግግሩ ራሱ ይለያል። ኢቭን ኢፍ ነገርኳችሁ እኮ አንድ ወንድ ከማያፈቅራት ሴት ጋር ጊዜ ማሳለፍ አይፈልግም። የብዙዎቻችሁ ጥያቄ ነው። አይደውልልኝም፣ ቴክስት አያደርግልኝም፣ ቀንሷል፣ ምናምን ሆኗል። በተደጋጋሚ ቪዲዮ ሰርቻለሁ። ትላንትና ታወሩ ከነበረ አሁን ላይ ማውራቱን ከቀነሰ፣ ትላንትና ይደውል ከነበረ አሁን ላይ መደወሉን ከቀነሰ ሪዝኖች አሉት። ያለ ምንም ምክንያት እዚህ ምድር ላይ ምንም ነገር አይደረግም ብዬ ደጋግሜ ነግራችኋለሁ። ስለዚህ ካፈቀረሽ ግን ቴክስት ያደርግልሻል። እንዴት አደርሽ የኔ ቆንጆ፣ ደህና አደርሽ ወይ፣ ደህና ዋልሽ ወይ፣ በላሽ ወይ፣ ጠጣሽ ወይ። ምንም እኮ ሊያደርግ አይደለም፣ ግን በቃ ላንቺ ፈልጎት አይደለም፣ ግን የመጨነቅ ልብ ስላለው ስላንቺ የማሰብ ልብ ስላለው ያለሽበትን ሁኔታዎች ቼክ ያደርጋል። ኦኬ እንደዚህ የማያደርግ ከሆነስ በስራ ምክንያት በተለያዩ ምክንያቶች የማይደውልልኝ ከሆነ ቢዚ ሆኖ ከሆነ የፈለገ ለምን እንትን አይሆንም? ቢዚ አይደለም ለምን የፈለገው ነው። የትኛውም ወንድ ብዬ በመላችሁ ደረጃ ከልቡ ለሚያፈቅራት ሴት ጊዜ አያጣም። እንደዚህ ብዬ ስናገር አቤት የስንቶቻችሁን የፍቅር ህይወት ጥርጣሬ ውስጥ ልከተው እንደምችል አውቃለሁ። ግን በቃ እውነታውን ነግሬያችሁ ተረድታችሁ ማስተካከል ካለባችሁ እንድታስተካክሉ ነው። እኔ ወንድ አይደለሁ። እኔ ፍሬዘር ሳፈቅር ምን አይነት ምልክት ነው ማሳየው? ለማፈቅራት ሴት ጊዜ እሰጣለሁ። አይኖ እኮ በስራ እኮ ቢዚ ሆናለሁ ከምታስቡት በላይ፣ ግን ቢያንስ ባልችል አሳውቃለሁ። እንዲህ ቦታ ነው ያለሁት፣ እንደዚህ ስፍራ ነው ያለሁት፣ እየሄድኩ ከሆነ እየሄድኩ ነው፣ በጣም ቢዚ ሆኜ ከሆነ ቴክስት እንደዚህ ቦታ ነው ያለሁት፣ ስወጣ አወራሻለሁ፣ ስወጣ ደውልሻለሁ። እስከዛ ግን ምን አፈቅርሻለሁ፣ እስከዛስ እወድሻለሁ፣ ተናፍቂኛለሽ። በቃ ይሄ ነው። ይሄ እንዴት ነው የአገሬ ሰው ሲተርት ከልብ ካለቀሱ እንባ አይገድም የሚባል ተረት አለና ካላፈቀረሽስ አንቺ ነሽ ፈላጊ፣ አንቺ ነሽ ደዋይ፣ ቴክስት አድራጊው አንቺ ነሽ። ምናልባት ቴክስት ላደረግሻቸው ነገሮች ምላሽ ሊሰጥሽ ይችላል። ያው ምላሽ መስጠትና ፈልጎ መምጣት ይለያያል እኮ። ምላሽማ ማንም ለጠየቀው ምላሽ ይሰጣል፣ ግን ከፍታ ይመጣል ወይ ነው ጥያቄው። ይፈልግሻል ወይ፣ ቼክ ያደርግሻል ወይ ነው ጥያቄው። ስለዚህ አትጠራጠሪ፣ ያፈቅርሻል። ምን ጊዜ ከሰጠሽ የመጀመሪያው ነው። ወደ ሁለተኛው እናልፋለን። ሁለተኛውን ከመናገሬ በፊት ግን እስካሁን ቁጭ ብላችሁ ያያችሁ ከሆናችሁና ይሄን ቪዲዮ ላይክ ያላደረጋችሁ ሰዎች ምን ሆናችሁ ነው? አልተመቻችሁም ቪዲዮ ወይስ አልተጠቀማችሁም? ቁጭ ብላችሁ ያያችሁ አይደል? አይከብድም እኮ ላይክ አድርጉት። ለሌሎችም ደርሶ ሌሎችም እንዲማሩበት ይረዳልና ላይክ አድርጉ። አዳዲስ ሰዎች ካላችሁ ደግሞ ሰብስክራይብ የሚለው ምልክት በመጫን ከኔ ጋር ቤተሰብ መሆን እንችላለን ማለት ነው። ሁለተኛ ካፈቀረሽ ነገን ካንቺ ጋር ያስባል። ቆይ ተረጋጉ፣ አልጨረስኩም። ማሰብ ብቻ አይደለም፣ ነገን ለመገንባት መከፈል ያለበትን ዋጋ ይከፍላል። በአጭር ቋንቋ ዶክተር መሆን እፈልጋለሁ ብሎ አንድ ሰው ሲኒማ ቤት ብቻ ጊዜውን የማይጠፋ ከሆነ ይሄ ሰውዬ እንኳን ዶክተር የባህል ሐኪም አይሆንም። ስለዚህ ያወራው ያለው ነገር ነገን ካንቺ ጋር ትዳርን የሚያስብ ከሆነ ሚስቴ መሆን አለባት ብሎ የሚያስብ ከሆነ የሚያፈቅርሽ ከሆነ ነገን ያስባል ስል ነገን ካንቺ ጋር ለመኖር ምንድነው ማድረግ ያለብኝ የሚለው ነገር ለራሱ ይጠይቃል፣ ይመልሳል። ያው ደጋግሜ ሰርቼላችኋለሁ አይደለ? ዴቲንግ ላይ ከመግባታችሁ በፊት ወይም ደግሞ ይሄ ፍቅር ግንኙነት የሚባለው ነገር ከመጀመራችሁ በፊት አስቀድማችሁ ማሟላት ያሉባችሁ ነገሮች አሉ። እነዛን ነገሮች አሟሉ ብዬ ደጋግሜ ሰርቻለሁ። አሁን እዚህ ጋር ግን የምናገረው ነገን ካንቺ ጋር የሚያስብ ከሆነ ነገ ሚስቱ እንድትሆኝ የሚፈልግ ከሆነ የልጆቹ እናት ሊያደርግሽ በነገራችን ላይ በዚህ አጋጣሚ አንድ ነገር ልጨምርላችሁ። እኔና እናንተ ስለተናገርን አይደለም ታውቃላችሁ አይደለ የፍቅር ግንኙነት ላይ መግባት የምንችለው ወይ ደግሞ አሁን አንዳንዴ እኔም ሰርቼዋለሁ ብዙዎችም ሲሰሩ ታያለሁ። በቃ ይሄንን ካደረግሽ ለዘላለም ያንቺ ነው የሚሆነው አታጪውም በቃ ምናምን በቃ እንደዚህ አይነት ነገሮች ይሰራሉ። መልካም ነው፣ ግን አንዳንዴም ላይሆኑ ይችላሉ። እውነታውን ነው የምነግራችሁ። እኔ ምንም መደበቃችሁ ነገር የለም። ለምን ካላችሁኝ እዚህ ምድር ላይ በምናምን ያለው መሰላችሁ? የመጀመሪያው ሁሉም ሰው እዚህ ምድር ላይ ሲመጣ የተወሰነለት ሰው አለ ብዬ አምናለሁ። ተረዳችሁኝ ሐሳብ? ሁሉም ሰው እዚህ ምድር ላይ ሲመጣ የተወሰነለት በቃ ለሰንበዲ ገሌ። ያ ማለት ደግሞ እንዲህ ዝም ብለን የምንኖርነን ማለት ሳይሆን ደግሞ ነፃ ፍቃድ የሚባል ነገር ደግሞ አለን ብዬ አምናለሁ።
እውነቴን ነው የምላችሁ። አሁን እግዚአብሔር ወይ ደግሞ አላህ የቱንም ያህል በህይወታችን ላይ ያሉ ሰዎችን ቢመድብልንም ግን ደግሞ በራሳችን ጥፋትና በራሳችን የህይወት ምርጫ ደግሞ አንዳንድ ጉዳዮችን ሚስ ልናደርግም እንችላለን ወይም ደግሞ ሊጸናልንም ይችላል። እስከዛው ግን ይሄ እንዴት ብዬ ላስረዳችሁ? ለምሳሌ ምናልባት ብዙዎቻችሁ የምታስተውሉ ከሆነ መጽሐፍ ቅዱስ ላይ ይሁዳ እንዲሆድ እግዚአብሔር ይሁዳ የሚባል ሰው አለ አይደል? መጽሐፍ ቅዱስ ላይ እንዲሞት ፈቃዱ አይደለም እኮ እግዚአብሔር። እንደውም ኢየሱስ ምንድነው ያለው? ኃጢአት በደጅ ታደባለችና ፈጥነህ ንገስባት ብሎ ነግሮታል። በቃ የኔ ፍላጎት አንተ እንድትተርፍ ነው እንድትሞት አይደለም ብሎታል። ግን ደግሞ ይሁዳ አልፎ ሄዶ የራሱን ነገር ሰርቶ ጌታውን ሸጦት እንግዲህ እንደሞተ ታያላችሁ። አያችሁ፣ የሚነግረን ነገር አለ። ከዛ ደግሞ በራሳችን ምርጫ የምንጓዝባቸው መንገዶችም አሉ። ስለዚህ ልላችሁ የምችለው ነገር ምንድነው? ምንም ከእግዚአብሔር ወይ ከአላህ ዘንድ ቢሆንም ይሄ ነገር የተሰጠን ግን ደግሞ በራስም ጥንቃቄ ማድረግ አይከፋም። ያው ያወራ ያለሁት ስለተጎዳችሁ ነው አብዛኞቻችሁ። በተለይ እኔ ችግር የለውም ወንድ ነኝ። እኔ ስለ ወንድ ቪዲዮ ልሰራ አልችልም። ምክንያቱም እንደ ወንድነቴ ሴቶች ማወቅ ያለባችሁ ስለ ወንድ ስለሆነ ስለ ወንድ ነው ልሰራ የምችለው። ስለ ሴቶች ደግሞ ሌሎች ይስሩ፣ ሴቶች ይስሩ። ያው ምንም ነገር እየተኖረበት ሲወራ ጥሩ ነው ብዬ ስለማመን ነው። አሁን ጥያቄው ልጠይቅሽ ነው እኮ አብሮሽ ያለው ወንድ ጥረት ያደርጋል ወይ?